ዛሬ ኤምባሲ ሄጄ ገጠመኝን ልንገራችሁ። ዛሬ ኤምባሲ ሄጄ ነበረ ለአንዳንድ ጉዳይ እና እዛ ሲሄድ አንዲት ኢትዮጵያዊ እህቴን አገኘኋት እና ተዋወቅን እዛው። ከዛ አወራን። እኔ ከሰው ጋር ቶሎ ግባባለሁና እንዴት ነው ዳገርሽ ልትገቢ ነው ወይ? አዎ ልገባ ነው። ስንት አመት ቆየሽ? 16 አመት። አሪፍ ነው በቃ ኢትዮጵያ ጥሩ ነገር ይኖርሻል ብዬ ተስፋ አረጋለሁ ስላት እንባዋ ቀደማት። ወይ እህቴ አለች። ምን ነው ለምንድነው አይንሽም ባያዘለው አልኳት። 16 አመት ሙሉ ኖሬ አለች። እንኳን ጥሩ ነገር ሊኖረኝ የገጠር ቦታ የለኝም፣ የገጠር መሬት የለኝም። እና ታዲያ ለምን ትገቢያለሽ? ደክሞኛለች። ደከመኛለች ማለት እንዴት ልትይቻልሽ አልኳት። ይኸውልሽ እህቴ አለች፣ ከተማ ላይ ቤት ሰራው ጨረስኩኝ በብሎኬት እና ቤቱ የተሰራው ደግሞ በወንድሜ ስም ነው። ከዛ ወንድሜ ከለከለኝ፣ ወደ ራሱ አደረገ። አላቀሽም ብሎ ሰድቦ ቦለከኝ። ከዛ ደግሞ ድጋሚ አሁንም በአባቴ ጀመርኩ። አባቴ ቦታ ገዝቶልኝ ቤት ሰራው። ልክ ቤት ሰርቼ እንዳለቀ ልመጣ ስል አባቴ ሸጠው የተሰራውን ቤት አለች። ከዛ በቃ እዚህ ሀገር ደግሞ በቃ እኔ ቤተሰብ ጋር እየላኩኝ ለቤተሰብ እየረዳው ገንዘቤ ማይቀመጥ ከሆነ እስኪ እዚህ ላጠራቅም አልኩና ገንዘብ ማጠራቀም ጀመርኩ። ከዛ በኋላ ያጠራቀምኩትን ገንዘብ በጣም ማምናት ጓደኛዬ ከነ ፓስፖርቴ ይዛብኝ ጠፋች። በቃ ብዙ ጊዜ ራሴን ለማጥፋት ሞክሬያለሁ፣ ግን የሆነ ነገር ይከለክለኛል። ምንም በህይወቴ ይሄ ነው የምለው ነገር የለም። በስደት ባጃጅ ገዝቼ ነበር። ወንድሜ ባጃጁን ሽጦ መንገድ ጀመረ ወደ ሳውዝ አፍሪካ። መሃል ላይ ሲያስ ያለቅስ ድጋሚ ለሱ ለደላሎች ብር ላኩ። እንደዚህ እያለ የኔ ኑሮ እንዲህ ነው ያለቀው። አሁን የሚሄደው ለመሞት ነው አለች። እዛ ሄጄ ጥሩ ነገር እንደማይገጥመኝ አውቃለሁ። ቢያንስ ሀገሬ ላይ ልሙት አለች። አሳዘነች። አይዞሽ አልኳት፣ እህቴ አልኳት፣ ይሄን ሁሉ ፈጣሪ ይክስሻል። ምናልባት ታይኝ ይሆናል፣ ታሪክሽ በጣም ልቤን ስለነካኝ ነው። እግዚአብሔር ይክስሻል። አንዳንድ ቤተሰቦች ግን ሰውን ባትፈሩ የፈጠራችሁን ፈጣሪ ፍሩ። በዚህ ደረጃ ልጅ ላይ አይጨከንም፣ እህት ላይ አይጨከንም። የስደትን ኑሮ እናንተ አታውቁት፣ ግን በጣም እኮ ያማል። እያንዳንዱ ሰው ቢጠየቅ ብዙ ህመም አለው ስደት ላይ ለሚኖር እና በቃ ጸልዩላት።